በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ የሰራዊት ጌታ ሕያው እግዚአብሔር በልብ መታሰቡ በቃል መነገሩ ዛሬም ዘወትርም ለዘለዓለሙ ከፍ ከፍ ይበልልን። ክቡራን አባቶቼ፣ መምህራን፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ሁላችሁም ምእመናንና ምእመናት በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በትናንትና ዕድሜያችን ላይ ይችን የተወደደች ደቂቃ ጨምሮ የሰጠን የነገም ተስፋችን አምላካችን ለዘላለሙ የተመሰገነ ይሁን። ብፁዓን ነዳያን በመንፈስ የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ጀምረን ስንመለከት የምናገኘው ቅዱስ ቃል ነው። ብፁዓን ነዳያን በመንፈስ በራሳቸው ተነሳሽነት ራሳቸውን ነዳያን የሚያደርጉ ንዑዳን ክቡራን ናቸው። ተምረው ሳለ አልተማርንም የሚሉ፣ ሀብት ኑሯቸው ሳለ ሀብቱ የእግዚአብሔር ነው እኔ ባዶ ነኝ የሚሉ፣ ሁሉ ነገር ያላቸው የኔ ሳይሆን ለእግዚአብሔር ነው የሚሉ እነዚህ ንዑዳን ክቡራን ናቸው። በመንፈስ ቅዱስ እየተመሩ ራሳቸውን ዝቅ ዝቅ የሚያደርጉ፣ ሁሉን ለእግዚአብሔር የሚሰጡ፣ የራሳቸውን ባዶነት የሚመለከቱ ንዑዳን ክቡራን ናቸው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እልል በሉ አላልኩ። ምዕመናን ከይቅርታ ጋር ለትምህርቱም መግባባታችን ለማረጋገጥ እንዲመቸን ለትንሽ ደቂቃ እስኪ ያው ዝም ብላችሁ ተከታተሉ። የመደማመጥ ምልክት አይደለም ይሄ የእልልታ ምስኮል። የሚያዳምጥ ሰው ምን እንደሚሰማው እናስባለን። ሰላም እግዚአብሔር ከሁላችን ጋር ይሆነልን። ራሳቸውን ነዳያን በማድረግ ንዑዳን ክቡራን ከተሰኙት የሀገራችን ባለውለታ የቤተ ክርስቲያናችን የዓይን ማረፊያ የተዋሕዶ ሃይማኖታችን ተስፋ የሆኑትን ጻድቁ አባታችን አቡነ አረጋዊን ማየት ግድ ይለናል። ወገኖቼ እስኪ አንድ ጊዜ ሁላችንም ወደ ሮም ከተማ ልውሰዳችሁ። አንድ ልዩ የሆነ ገቢረ ተአምራት ላሳውቃችሁ። ከሀገራችን ብዙ ሺህ ኪሎ ሜትር ተሻግረን እስኪ ሮምን ድረስ ቤተ መንግስቱ እንዴት ደስ ይላል መሰላችሁ። እነዚህ ጻድቁ አባታችን አቡነ አረጋዊ ወይም ደግሞ የቀድሞው ዘሚካኤል፣ ልዑሉ ዘሚካኤል፣ ልዑሉ ገብረ አምላክ ይሏቸዋል አባቶቻችን። የንጉሥ ልጅ ናቸው። ሁላችሁም ታሪክ ታውቃላችሁ። አንድ ቀን ጥያቄ ቀረበላቸው፣ ኑዛዜ የተነበበላቸው። እናታቸው ንግሥት ዕድና እንባዋ በፊቷ እየወረደ እያለቀሰች ልጇን አማከረችው። ምክሩ ምን እንደሆነ ላስታውሳችሁ ምዕመናን። ልጄ ያለችው ደስ በሚል በስነ ምግባር ያደገ ብላቴና ወጣት ነውና እናቱን አክብሮ አቤት ምን ልታዘዝ አላት። ልጄ እንደምታየው የሮም ከተማ ሰፊ ነው ግዛቷ። የሮም ከተማ ሕዝብ ያለው ባንተ እጅ ላይ ነው። የከተማውን አደራ፣ የሕዝቡን አደራ፣ የቤተ መንግስቱን ጉዳይ ዙፋኑን ትረከብ ዘንድ ጠይቀሃለሁ አለችው እናቱ። ምን ሊሆን ይሄ ልዑል፣ ይሄ ብላቴና፣ ይሄ ወጣት ምን ሊሆን?
ይቀጥላል። ወላጅ አባት ደግሞ መጡ። ንጉሡ ይስሐቅ ልጄ አሁን ለአቅመ አዳም ደርሰሃል። እኛም ሳንሞት እስኪ ደስታችን እንየው። እግዚአብሔር ልጅ ሰጥቶናል። በልጅ መደሰት ደግሞ ልጁን ድሮ ሰርግ አስርጎ መደሰት አንድ ነገር ነው። ደግሞ የእኛን ደስታ ልዩ የሚያደርገው የንጉሥ ልጅ ሲዳር ደስ ይላል። ነገሥታቱ ከየአህጉሩ ይሰበሰባሉ። ብዙ ወዳጆቻችን ጠርተን ፍሪዳውን አርደን ጠጁን ጥለን ደስ ይለን ዘንድ እባክህ ፈቃድ ይሁንልን። የንጉሥ ልጅ አጭተንልሃል፣ ደስታችን አትከልክለን፣ ሰርጋችን ደስታችን አትቀማን። ድንኳን ይጣልና ደስ ይበለን። በቤተ መንግሥቱ በሰርግ ምክንያት ብዙ ነገሥታት እንዲሰበሰቡ እባክህ ፍቀድልን። የወላጅ ጥያቄ ነው ይሄ። ድምፅ የሚሰማችሁ ምዕመናን ሁላችሁም አባቶች እናቶችን ብትሆኑ ወይም ያላገባችሁ ወጣቶች ካላችሁ እንደው ከወላጅ እንዲህ አይነት ጥያቄ ቢቀርብላችሁ ምን ይሆን ስሜታችሁ? የቀድሞው ልዑል ያሁኑ አባት ጻድቁ አባታችን አቡነ አረጋዊ በህሊናቸው እሳት ነደደ። ህሊናቸው ሚዛን መምታት አለበት። ንግስና፣ ዝና፣ ሰርግ፣ ደስታ፣ መብላት፣ መጠጣት፣ መደሰት፣ ስልጣን መረከብ፣ የሮምን ከተማ መምራት፣ ህዝቡን ማስተዳደር ወይስ ወደ በረሃው መውረድ ባይታዊ መሆን? ይህን ዓለም ንቆ መብላት መጠጣትን ትቶ ዝናውን ትቶ ነገረ ክርስቶስን ማሰብ፣ ቀራንዮን እያሰቡ ማልቀስ ወይስ የአበባ ምንጣፍ ተነጥፎልኝ ዙፋን ላይ ተቀምጬ መደሰት ወይስ ደግሞ እንደ አባቶች የቆዳ ለብሼ በረሃ ለበረሃ መንከራተት? ይሄ ውሳኔ ወደ የትኛው ያደላ ይሆን? የዚህ ወጣት ውሳኔ መጨረሻው የትኛው ክፍል ይሆን? በህሊና ሁለት ነገር ይመላለሳል። መኖርን ለዚህች ዓለም መኖርን ወይስ ደግሞ ይችን ዓለም ማኖርን? በዚህች ዓለም መኖር ነው ወይስ ይችን ዓለም ማኖር? በህሊናው ይወጣል ይወርዳል ይመላለሳል። ከሌሊቱ 6 ሰዓት ይላል መጽሐፋችን። የሰማችሁ ነው። አንድ መንፈስ ትዝ አለው። ወደ ቁስጥንጥንያ ከሮም ተነስቶ ቁስጥንጥንያ የአባቶቻችን የመነኮሳቱ ገዳም ትዝ አለው። ገዳመ ዳውናስ ይባላል ስፍራው። የአባ ጳኩሚስ በረከት ትዝ አለው። በመንፈስ ታየው። ከሌሊቱ 6 ሰዓት ይሄ ለልዑልነት የታጨው ለንግስና የተመረጠው ለህዝብ መሪነት የተለመነው አገር እንዲመራ የተለመነው የዛሬ ነው ያደርገውና ለመምራት እኮ በልመና ነው። እባክህ ምራን፣ እባክህ ንገስልን፣ እባክህ ይሄን ወንበር ተረከብልን። እንዲህ አይነት ልመና የቀረበለት ወጣት ከሌሊቱ 6 ሰዓት ላይ ተነሳ። ያ የተለመደው ውዳሴ ማርያም ደረሰ። ሰላም ለኪሁን አደረሰ። የንጉሱ ቤት ዙሪያውን የታጠረ ነው። በኃያላን ወታደሮች የተከበበ ነው። ጸሎተ ማርያም አድርሶ የንጉሱ ልጅ ከሌሊቱ 6 ሰዓት ከቤተ መንግስት ወጣ። ይህ ሊደርስ ነው። ምናልባት ወላጆቹን አናግሮ የስልጣኑን ርክክብ ሊያደርግ እንዳይመስላችሁ። የተዘጋጀለትን የሰርግ ጉዳይ ለወላጆቹ ሊያበስር አይደለም። ቀስ እያለ ዱካውን እየተሰማ ወታደሮች እንዳይሰሙት ሌሊት የቤተ መንግስቱ ዙሪያ ጸጥረጭ ብሏል። ቀስ ብሎ እየተራመደ ከቤተ መንግስቱ በር ያለ ማንም ከልካይ ማንም ሳያየው ከቤተ መንግስቱ ወጣ። እንዲህ ይላሉ ሊቃውንት፣ የመጀመሪያ ጊዜ የንጉሱ ልጅ ልዑሉ ዘሚካኤል ያለ አጃቢ ወታደር ሳያጅበው
በመሳሪያ ተከቦ ሳይጠበቅ ያውም ደግሞ ሌሊት ብቻውን በሮም ጎዳና ሲሄድ አንድ ቀን የመጀመሪያ ሆኖ አያውቅም። የንጉሥ ልጅ ያለ አጃቢ ሄዶ አያውቅም። ያለ ወታደር ብቻውን አይደለም ሌሊት ቀን ሄዶ አያውቅም። የንጉሡ ልጅ ከቤተ መንግስት ወጥቶ ወደ ቁስጥንጥንያ ጉዞውን አደረገ። አሁን አጃቢ ወታደር የለም። በቤተ መንግስቱ ውስጥ በአባቱ ቤት የአበባ ምንጣፍ ላይ ጫማ አድርጎ የሚሄደው ልዑል አሁን ያለ ጫማ በበረሃ እሾህና ሜከላውን ታግሶ እነዚህ ለስላሳ ሰውነቶቹ ለስላሳ የላመ የጣፈጠ ምግብ የሚበላው አንደበቱ የበረሃውን የደረቅ ምግብ እንዴት ለምዶት ይሆን? በአባቱ ቤተ መንግስት በአበባ ምንጣፍ ላይ ያማረ ጫማ አድርጎ የሚሄደው ልዑል አሁን በበረሃው ላይ እግሮቹ እንዴት ተራመዱለት? አዎ አይደለም የቀን ጠራራ የቀን ፀሐይ ቀርቶ የሌሊት ቁር የቀን ፀሐይ አግኝቶት የማያውቀው ልዑሉ ተቀማጥሎ ያደገው በወተት በፍትፍት ያደገው ወጣት ምንድነው ያስጨከነው? ምንድነው በረሃ ያወረደው? ምንድነው እግሮቹን እሾህ እንዲወጋ ያደረገው? ማነው ልቡን የቀሰቀሰው? ማነው ዝና ያስረሳው? ማነው የላመ የጣፈጠ ምግብ እንዳይበላ የከለከለው? ማነው የአባቱን ስልጣን እንዳይረከብ የከለከለው? መንፈሱ ከለከለው። የትምህርታችን ርዕስ ምን ነበረ? በመንፈስ ራሳቸውን ነዳያን የሚያደርጉ እያላቸው የለንም የሚሉ ትምህርቱ የእግዚአብሔር እንጂ የኛ አይደለም የሚሉ ፍልስፍና የፈጣሪ እንጂ የኛ አይደለም የሚሉ ትርጓሜው ዝማሬው አገልግሎቱ የእግዚአብሔር እንጂ የኛ አይደለም የሚሉ ቤቱ ፎቁ መኪናው የእግዚአብሔር ስጦታ እንጂ የኛ አይደለም የሚሉ ደግሞ ይሄ ይደንቃል እኮ ምዕመናን። የንጉሥ ልጅ ሆኖ የንጉሥ ልጅ መሆን ይቅርብኝ ማለት ምን አይነት ራሱን ድሃ ማድረግ ነው? ራሱን ብቸኛ ማድረግ ነው። ቁስጥንጥንያ ከተማ ደረሰ። የበረሃው ጉዞ አለቀ። ገዳመ ዳውን አስደርሶ አባ ጳቁሚስ የሚባለው አባት ጋር ተገናኘ። አንድ ነገር ልጠቁማችሁ ምዕመናን፣ አብራችሁ እየተጓዛችሁ እንደሆነ ተስፋ አደርጋለሁ። የሮም ከተማ ተደርሰን የልዑሉን እግር ተከትለን አሁን ቁስጥንጥንያ ገብተናል። አባ ጳቁሚስ በመንፈስ ተገልጦላቸው ጉዳዩን የሚያውቁ ቢሆንም አንድ ጥያቄ ጠየቁት። ልጄ አሉት፣ ከየት መጣ? ለምን መጣ? እንዴት? ወዴት? ብለው ጠየቁት። አስፈላጊውን ጉዳይ ሁሉ መለሰላቸው። ትችለዋለህ አንተ የምንኩስና ኑሮ አሉት። በእግዚአብሔር ኃይል እችላለሁ። እንግዲያስ የመጀመሪያውን ቅድመ ብሕትውና ቅድመ ምንኩስና የሚባል ትምህርት ክፍል አለ። ይሄንን ትማር ዘንድ ብለው ወደ ገዳም ውስጥ አስገቡትና እጅግ በጣም ደዌ የጸናባቸውን ህሙማን አባቶችን መርዳት ነው ቅድመ ምንኩስና ማለት። ይሄ አሞክሮ ይባላል። ቅድመ ብሕትውና ማለት መታዘዝ ነው። መጾም፣ መጸለይ፣ ከቂምና ከበቀል ነፃ ሆኖ የታመሙትን ማዘል፣ ተሸክሞ ማድረስ፣ መጸዳጃ ቤት ሳይቀር መስራት፣ ይሄ ቅድመ ምንኩስና ነው። የደከሙትን መርዳት፣ ራሳቸውን የሳቱትን ህሙማንን መርዳት፣ ይሄ ቅድመ ምንኩስና ቅድመ ብሕትውና ይባላል። ይሄን ሁሉ የብሕትውና የቅድመ ምንኩስናውን ስራ የቀድሞው ልዑል ያሁኑ ባይታዊ ጻድቁ አባታችን አቡነ አረጋዊ በሚገባ ተወጡት። ደስ ይበላችሁ። ይሄን የረዳ ያን ያደረገ እግዚአብሔርን አመስግኑ። በሚገባ ትምህርታቸውን ከጨረሱ በኋላ ስርዓተ ምንኩስናውን ተቀበሉ። የቤተ መንግስቱን ልብስ አውልቀው ጥለው ለምንኩስና ተወለዱ። ባህታዊነታቸውን ቀጠለ። ከዚያ በኋላ ከ400 ክፍለ ዘመን በኋላ ቁስጥንጥንያ፣ እስክንድርያ ተበላሸች። የኬልቄዶን ጉባኤ ተነሳ። መናፍቃን በዙ። አገልጋዮች ከሁለት ተከፈሉ። የቤተ ክርስቲያን መከራ ጸና።
ይሄንን የማንሰማበት ሀገር ወዴት ነው? መለያየት የሌለበት፣ ተንኮል የሌለበት ንጹህ አገልግሎት የሚከናወንበት ሀገር ወዴት ነው? ከሰማይ በታች ከምድር በላይ የት ነው? የት እናገኛለን ብለው አሰቡ። ከሮም ብዙ ቅዱሳን ይህንን ወጣት ተከትለው መጥተዋል። እሱም ታሪክ ትቼው ነው ወደ መጨረሻው ላስታውሳችሁ። የሆነው ነገር ይህ ነው። በአፈር የተበላሹ አቧራ የለበሱ የብራና መጻሕፍትን መረመሩ። የቀድሞ መጻሕፍትን ጠየቁ። ከመጻሕፍት ጋር ተነጋገሩ። ወገኔ መጻሕፍትን ጓደኛ አድርጓቸው፣ አነጋግሯቸው፣ ጠይቋቸው፣ ይመልሳሉ። ከመሬት በታች ተቀብረው የነበሩ አፈር የመሰሉ ከአፈር ጋር የቆዩ የብራና መጻሕፍትን ሲመለከቱ ኢትዮጵያ የምትባል ሀገር ምንፍቅና መንፈስ ያልነካት የግብር ስንዴ የመሰለች የተለቀመ ሕሊና ያለባት ያልተበላሸች ሀገር ያለ ሐዋርያ የተማረች ያለ ሐዋርያ የጸደቀች ሳይተረጎምላት ትርጉምን የተረዳች ሃይማኖቷ የቀና ሀገር አለች የሚል የብራና መጻሕፍት ነገሯቸው ለነዚህ ቅዱሳን። የሚገርም እኮ ነው። ሀገር ማለት ይህች ናት። መኖር ማለት በዚህ ነው። በትርጓሜ ሰዎች ያልተጣሉባት፣ እኔ በልጣለሁ የማይባልባት፣ እውነተኛ አባቶች ያሉባት፣ የቅዱሳን መናኸሪያ የቅድስና መዲና የሆነችው የጻድቃን ከተማ ማህበረ መላእክት የማይለዩት ይህች ቅድስት ሀገራችን ይህች ናት ብለው በመንፈስ ቅዱስ ተመርተው መላእክት እየረዷቸው የኢትዮጵያን ምድር እንዲረግጡ መሪ የሆኑት የቀድሞው ልዑል የቀድሞው ዘሚካኤል የዛሬው ጻድቁ አባታችን አቡነ አረጋዊ ናቸው። ለስም አጠራራቸው ክብርና ምስጋና ይሁንልን። ላጠቃለው ኢትዮጵያን መጡ፣ ብዙ ገቢረ ተአምራት አደረጉ። አሁን የመጨረሻ ወደ ደብረ ዳሞ ልውሰዳችሁ። ታሪኩ በዚህ የሚያልቅ አይደለም። የቅዱሳን ጉዳይ ስናነሳ መነሻቸውን ከነገርናችሁ ደግሞ መዳረሻውን እንኳን ልናስታውሳችሁ ሙሉ ህይወታቸውን ልነግራችሁ አንችልም። አቅማችን አይፈቅድም፣ ጊዜም አይበቃንም። አሁን ገዳም ደብረ ዳሞ ስንደርስ መቃብር የለም። የዚህ ጉዳይ በሞት አልተጠናቀቀም። የዚህ ዓለም ጉዳይ የብዙዎቻችን ጉዳይ የሚያልቀው በመቃብር ነው። የዶክተር ህይወት የሚያልፈው በመቃብር ነው። ነገሮች የሚደመደሙት በሞት ነው። ይህ ልዑል ህይወት ግን በመቃብር አይደለም ህይወት የተደመደመው፣ በሞት አይደለም ስራው ያቆመው። ጊዜው ደረሰ ይላሉ። ያቺ ጥቅምት 14 ቀን መጣች። እመቤታችን ቅድስት ድንግል ማርያም የተወደደ ልጇን አዝላ እቅፍ አድርጋ መጣች ይላል። የሰማችሁ ነው። ታላቁ ንጉሥ ጥበበኛው ሰሎሞን ከራሱ ላይ ያለውን ዘውዱን አክሊሉን አውርዶ መጣ። ቅዱስ ዳዊት በገናውን እየደረደረ ዝማሬ እየዘመረ መጣ። ስለ ቅዱስ አቡነ አረጋዊ ሲባል ማህበረ መላእክት ተሰበሰቡ። ምን አልኳቸው? ማህበረ ጻድቃን መጡ። ምን ሊያደርጉ ይሆን? ማህበረ ደናግላን መጡ። የዚህን ቅዱስ ታሪክ ሊያዩ፣ ሊረዱ፣ ሊመለከቱ እመቤታችን ቅድስት ድንግል ማርያምን የሚወዱ አባት ናቸው። ስለ ቤተ ክርስቲያን ቁመው የተከራከሩ አባት ናቸው። እንዲህን ካልኳችሁ ከመጨረሻው በፊት ሌላ መጨረሻ ልጠቁማችሁ። የዛሬን ያድርገውና ናግራን የምትባል ከተማ አብያተ ክርስቲያናት ሁሉ ተቃጠሉ። ክርስቲያኖች ታረዱ። ምዕመናን ደማቸው ፈሰሰ እና ጉዳዩ ወደ ኢትዮጵያ መጣ። ደብዳቤ ተጽፎ የሆነው ነገር ሁሉ ያበሳጫል እና በወቅቱ የነበሩት አፄ ካሌብ በእውነት ነው የምላችሁ አቡነ አረጋዊ እግራቸው ተደፍተው ወዳጄ
አስፈሪ ነገር ደርሶብኛል። ወዳጆቼ ምዕመናን ደማቸው ፈሷል። አልተኛም። የሚያስተኛ ነገር አልሰማሁም። የናግራን ከተማ ተበላሽታለች። ተሻግሬ መሄድ እፈልጋለሁ። የሞቱትን እቀብራለሁ፣ ያልሞቱትን አድናለሁ። ዝም አልልም። ግን ጸሎተ ማርያም ድገሙልኝ፣ አድርሱልኝ፣ ጉዞዬ እንዲፈጸምልኝ። ጥላቴን ፊናስን ድል አድርጌ ፊናስን እስከ ሰራዊቱ ድል አድርጌ እንድመለስ በጸሎተ ወርዱኝ። የሚገርም እኮ ነው። ደብረ ዳሞ የነገስታት አማካሪ ስፍራ ሆነላች። ደብረ ዳሞ ለነገስታቱ የሰላም ምክር የሚሰጥባት፣ የጦር ሰራዊት ምክር የሚሰጥባት፣ ጦር እንዴት እንደሚደረግ ማዘዣ የሚሰጥባት፣ ሀገር የሚጠበቅባት፣ ደንበር የሚንከባከብባት መመሪያ የሚወጣው አማካሪው ልዑሉ ዘሚካኤል አቡነ አረጋዊ ነበረ። ተባርከው ሂደው ንጉሱ ናግራን ደርሰው ምዕመናንን የሞቱትን ቀብረው በእውነት የፈረሰውን አብያተ ክርስቲያን እንደገና ሰርተው ገዳሙን ገድመው ካህናት አቋቁመው እንደገና ተመለሱ። ይሄ ሁሉ የሆነው በዚህ ጻድቅ ጸሎት ነው። የእነዚህ ቅዱሳን ጸሎት ሀገር ይጠብቃል። እውነት ልንገራችሁ፣ ጦርነት ያስቆማል ጸሎታቸው፣ ሞቱን ያስቆማል፣ ጨለማ ያነጋል። ግን ማን ይጠይቃቸው? ጦርነት እንዲቆም ከእግራቸው ስር ተደፍተው ጸለዩ፣ እሺ አሏቸው። የጦር ሰራዊት ያነገፉ ወታደሮች በጻድቁ አቡነ አረጋዊ ጸሎት ጦራቸውን አስቀምጠው እሺ በጀ አሉ። ተንኮል አዝለው የመጡ ሰዎች በጻድቁ አባታችን ጸሎት ተንኮላቸውን ስተው ደግ ሆኑ። የሚቀማ ሰው በቅዱሳን ጸሎት ይመጸውታል። እግዚአብሔር ከሁላችን ጋር ይሁንልን። የመጨረሻው ያልኳችሁ እመቤታችን መጣች፣ ክርስቶስ መጣ፣ ማህበራት በአጠቃላይ ተሰበሰቡ። ወዳውኑ ጻድቁ አባታችን ብርሃን ለበሱ ይላል። ምን ለበሱ? ብርሃን ለበሱ። ደቀ መዛሙርቶቻቸው ተሰብስበዋል። ውይይት ተደረገ፣ ጉባኤ ተከናወነ፣ አደራ ተቀበሉ ደቀ መዛሙርቶቻቸው። ወዳውኑ ደብረ ዳሞ ላይ ብርሃን ወርደዋል። እሳቸው ብርሃን ለብሰዋል። ብርሃን እንደለበሱ እየረቀቁ ሄዱ። ወዳውኑ ደብረ ዳሞ የዚህ ጻድቅ መጨረሻ የቀድመው ልዑል የቀድመው ዘሚካኤል የንጉሱ ልጅ ቤተ መንግስቱን የናቀው ወጣት እነሆ ደብረ ዳሞ ላይ ተሰወረ። በሞት አልተጠናቀቀም። በሞት አይደለም፣ በመቃብር አይደለም፣ ዛሬም አለ። ዛሬም ደብረ ዳሞ ትመስክር። ደብረ ዳሞ አጥንት የለም፣ መቃብር የለም። የጻድቁ መቃብር ደብረ ዳሞ የለም። ሞት አልገደባቸውም። በህይወት ተሸኙ እንጂ በህይወት አሉ እንጂ። ዛሬም ተራራዋ ትመሰክራለች። ዛሬም ገድላቸው ይመሰክራል። ዛሬም ልጆቻቸው ይመሰክራሉ። የእነዚህ ቅዱሳን ልጆች ያደረገን እግዚአብሔር የተመሰገነ ይሁን። የትምህርታችን ርዕስ ምን ነበረ? ምዕመናን የቆያችሁ የነበራችሁ በመንፈስ ራሳቸውን ድሃ ያደረጉ፣ ስልጣንም ይሁን ሀብትም ይሁን ዕውቀትም ይሁን ዝማሬም ይሁን ትርጓሜም ይሁን ቅዳሴ ሌላም ሌላ በአየር ቢበሩ በምድር ቢሽከረከሩ ቢበሉ ቢቀማጠሉ አንቱ ቢባሉ ሁሉ የማን ነው? ሁሉ የማን ነው? ሁሉ የእግዚአብሔር ነው የሚሉ ንዑዳን ክቡራን ናቸው። መመንፈስ ንዑዳን ክቡራን ራሳቸውን ድሃ ያደረጉ። እኛ ያለ እግዚአብሔር ባዶ ነን፣ ምንም ነገር የለም። ወገኖቼ ሁላችንም የእነዚህን ቅዱሳን ፈለግ ተከትለን ራሳችን ድሃ የምናደርግበት ሁሉ የእግዚአብሔር ነው የምንልበት፣ እኔ ካልተናገርኩ፣ እኔ ካልሰራሁት፣ እኔ ካልመራሁት፣ እኔ ሁሉ ነገር ካላደረኩት ማለት ትተን ሁሉን ለእግዚአብሔር ሰጥተን መኖር እንድንችል ሰላም እግዚአብሔር ከሁላችን ጋር ይሁን። የቀድሞው ልዑል ዝናውን ጥለው በረሃ የወረዱት የባሕታዊው የመነኩሴው የመናኑ የጻድቁ የአቡነ አረጋዊ የሁሉም ቅዱሳን በረከት ከሁላችን ጋር ይሁንልን። ወስብሐት ለእግዚአብሔር። ሰላም እግዚአብሔር ከሁላችን ጋር ይሁንልን።